መርሃባን ዛሬ አንድ ነገር ይዤላችሁ የመጣሁት ይሄም ነገር ቪዲዮአችንን የፈለገ 8 ሰዓት 9 ሰዓት 10 ሰዓት የፈለገ በአዶቢ ፕሪሚየር ፕሮ በአፍተር ኢፌክት ኦር ደግሞ በዳቪንቺ ሪዞልቭ ሁላ ኤዲት ብናደርገው መቼም ቢሆን ሊስተካከል የማይችሉትን ቪዲዮ ስንቀርጽ የምንሳሳተው ነገሮች ናቸው። እነዚህ ነገሮች እውነት ለመናገር ይሄን ቪዲዮ ሲጀምሩት ራሱ የሆነ ባክግራውንዱ አልተመቻችሁም፣ ድምጽ ያልተመቻችሁም፣ ራቅ ብሎ የሚሰማው ጫጫታ ምናምን ይሰማል፣ ላይቱ ደስ አይልም፣ ብራይትነሱ እነዚህን ነገሮች ፕራክቲስ በፕራክቲስ እያንዳንዳችን እያስተካከለን የምናየው ነው የሚሆነው። ከድምጹ ጀምሮ ምን ያህል ኤዲት እንደምናደርግ የማሳያችሁ ነው የሚሆነው። የዛሬው ቪዲዮ ጠቃሚ ሆኖ ታገኙታላችሁ ብዬ ስለማስብ ላይክ በማድረግ ጀምሩት። ቀጥታ የምናየው መጀመሪያ ላይ ቮይሳችንን ነው የምናስተካክለው። ቮይስ ለማስተካከል ቀላሉ መንገድ ቢሆን የሚሆነው ማይክሮፎን መጠቀም ነው። እውነት ለመናገር ይሄ ቮይሱ ደስ አይልም። ስለዚህ ቮይሱን ለማስተካከል የግዴታ ማይክሮፎን እንጠቀማለን። ማይክሮፎን ሲባል ትላልቅ ማን አድርጋችሁ አታስቡት። ይሄኛውን ማይክሮፎን ነው የምንጠቀመው። በጣም አነስ ያለችው ማይክሮፎን ነው። ቀላል ነው። በቀላሉ መንገድ እንዴት እንደምናስተካክለው ላሳያችሁ። እሺ እንዳያችሁት ቮይሱ ተስተካክሏል። በጣም ያማረ ጥራት ያለው ቮይስ ነው እየተሰማን የሚገኘው። ስለዚህ የመጀመሪያውን ፕሮብሌም ፊክስ አድርገናል። አሁን ቀጣይ ፊክስ የምናደርገው ነገር ቢኖር ላይቶች ናቸው። ላይቶቹን በሁለት እንከፍላቸዋለን። የመጀመሪያው ስልካችን ላይ የሚገኘውን ኢዞ ነው። ኢዞን ስናስተካክል እንዴት እንደምናስተካክል አሳያችኋለሁ። ነገር ግን አሁን ማስተካከል ያለብን ቪዲዮ ስንቀርጽ የምናስቀምጠው ላይት ነው። አብዛኞቻችን ላይት ስናስቀምጥ በጣም የምንሳሳተው ነገር ቢኖር ፊት ለፊት እናስቀምጠዋለን ላይቱ ነው። ይሄ ትክክል አይደለም። ላይቱን ፊት ለፊት ካስቀመጥነው ሙሉ ይታያል። እዚች ጋር ሲኒማቲክ የሆነ አሪፍ ኢፌክት አይፈጥርልንም። ስለዚህ ያለን አማራጭ ወይ ኢን ደ ሌፍት ነው ወይ ኢን ደ ራይት ነው። አለቀ። ወይ በግራ ወይ በቀኝ ነው ማስቀመጥ ያለብን። አሁን እሱን ፊክስ አድርገን እንመለስና ምን ያህል ጥራት እንዳለው አሳያችኋለሁ። እሺ ላይቱን አስተካክለናል። እውነት ለመናገር ብዙ ለውጥ የለውም፣ ነገር ግን በደንብ ነው ጥራቱን የሚጨምረው። እሱን አሁን ነው ማሳያችሁ የሶስተኛው ደረጃ። ምክንያቱም ሁለተኛው ላይትና ሶስተኛው ላይት በጣም ስለሚገናኝ ነው። ሶስተኛው ላይት ብዬ እየጠራሁላችሁ የሚገኘው አብዛኞቻችን ካሜራ ሴቲንግ ውስጥ የምናገኘው ባጭሩ መንገድ ኢዞ የምንለው ነው። ኢዞ በጣም ቀላል ወይም ደግሞ አይኤስኦ ብለን የምናገኘው ሲሆን አብዛኞቻችን በኖርማሉ በጣም ብራይትነስ እንዲያመጣልን ምናምን በትልቁ አድርገን እንሞክረዋለን። ይሄ ትክክል አይደለም። ስለዚህ እናንተ ማድረግ ያለባችሁ ከ1600 ድረስ አንዳንድ ስልኮች ላይ ይሄዳል። እኔ ጋር ያለው 800 ብቻ ነው። ስለዚህ በ800 ነው ይሄኛው የተቀረጸ የሚገኘው። ነገር ግን በ100 ኢዞን 100 አድርጋችሁ ምን ያህል ጥራት እንዳለው ላሳያችሁ። ኢዞ መደረግ ያለበት 100 ነው። 100 ላይ ስናደርገው በጣም በጥራት ነው እንትን የሚለው። ስለዚህ ከ1600 ኦር ደግሞ ከ800 ቀነስ አድርጋችሁ 100 ላይ ብታደርጉት አሪፍ ነው ብዬ ሪከመንድ አደርጋችኋለሁ። እሱን አስተካክለን ደግሞ እንመለስ ላሳያችሁ። አሁን እንዳያችሁት ኢዞን አስተካክለናል። ምን ያህል ጥራት እንዳለው እንደሰጠን አይታችኋል። ስለዚህ ኤዲቲንግ ላይ ከ8 እና ከ9 ሰዓት በላይ መቀመጥ አይጠበቅባችሁ። እነዚህ ነገሮች በማስተካከል ሲኒማቲክ እንዲመስል ማድረግ ትችላላችሁ። እውነት ለመናገር አሁን ባላችሁ ነገር ማለትም ማይክን ተጠቅማችሁ ማይክ ከሌላችሁ በነገራችን ላይ የማንኛውም የጓደኛችሁ ሊሆን ይችላል ኦር ደግሞ የቤተሰባችሁን ስልክ እንደ ማይክ መጠቀም ትችላላችሁ። ማድረግ ያለባችሁ አሁን ለምሳሌ እንደዚህ ሆኜ ስቀደውና እንደዚህ ሆኜ ስቀደው ያለው ነገር በጣም ይለያያል ድምጹ። ስለዚህ ቮይሱን ለማስተካከል ልክ እኔ እንዳደረኩት በዚች መልኩ አድርጋችሁ ብትቀዱት አሪፍ የሆነ ቮይስ ይሰጣችኋል። ቮይስ ኤዲት ማድረግም ይቀራል ማለት ነው። ስለዚህ በዚህ መልኩ ቮይሱን ሪከርድ ማድረግ ትችላላችሁ። አሁን የመጀመሪያውን ሪከርዳችን ቮይሳችን አስተካክለናል። ሁለተኛው ላይት ቢያስኩት ነገር አስተካክለናል። ማለትም ኢን ደ ራይት አድርጌዋለሁ እኔ፣ እናንተ ኢን ደ ሌፍት አድርጋችሁ መጠቀም ትችላላችሁ። ሶስተኛ ላይ ደግሞ የስልካችሁን ሴቲንግ ውስጥ የሚገኘው የካሜራ ሴቲንግ ውስጥ የሚገኘው ኢዞ አስተካክለናል። እኔ እየተጠቀምኩ የነበረው በ800 ነበር። ከዛ ቀነስ አድርጌው በ100 አድርጌው ምን ያህል ጥራት እንደሰጠን ራሳችሁ ባይናችሁ አይታችኋል። ይሄ ብቻ አይደለም፣ ዛሬ አነስ ያለውን እነዚህ ሶስቱን ቲፕ ነው ይዤላችሁ የቀረብኩት። ቀጣይ ግን አሪፍ የሆኑ ቲፖችንም ትምህርታዊ ነገሮችንም ይዤላችሁ ቀርባለሁ። ለዛ ግን መጀመሪያ እናንተ ይሄን ቻናል ሰብስክራይብ ማድረግ አለባችሁ። ቢካዝ ሌሎች ቪዲዮዎችን ስለቅ ለእናንተ ቀድሞ እንዲደርሳችሁ ማለት ነው። አይሆፕ የዛሬው ቪዲዮ ጠቃሚ ነው እንዳገኛችሁት። በሌላ አሪፍ ቪዲዮ እስከምንገናኝ see you